አረበኛው ነሽዳ ላይ የተለያዩ ሰዎች ሽርክ አለው እንዲህ ነው ፋጢማን ያላቅሟ በጣም ሰቀላት የሺዓዎች አስተሳሰብ ነው ምናምን እያሉ ብዙ ሰዎች አስተያየትና ሐሳባቸውን ሲሰጡ ነበር። የጀነት ወጣት አለቆች የሐሰን የሁሰይን እናት የአህለል በይቱን ሲልሲላ አንድ ያስቀጠለች እሷ ናት። የጣሚው ኡስታዝ ሰይድ አህመድ አልገለጿትም ነው የምለው። ምክንያቱም ፋጢመቱ ዘህራን ረዲየላሁ ዐንሃ ከዚህ በላይ ከፍ አድርገው በደንብ መግለጽ ይችሉ ነበር፣ በደንብ አድርገው መጻፍ ይችሉ ነበር። ግን ደግሞ መጨረሻ ላይ ምን አሉ? ቋንቋ አልቀዩሚል ሐዩ ባዘል ተደርጋለች ልዩ ፋጢመት ስትመጣ ካዩ ጉድበር ሲቆሙ ነብዩ። ያ አህለን ወሰህለን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከይፍ ሐልኩም? እንዴት ናችሁ ጀማዓ? ሁሉ ሰላም፣ ሁሉ ተማም። ባለፈው እንዳልኳችሁ ያ ሰይድ ኢብራሂም አላህ የተሰኘው የፋጢማቱ ዘህራ ነሽዳ በሙዓዝ ሐቢብ እንደ አዲስ ወጥቷል። አላህ ዛሬ እንዳልኳችሁ የሙዓዝ ሐቢብን የነሽዳውን ግጥም እያንዳንዷን ብጥር ንጥር አድርገን እናያለን። ይህ ነሽዳ ሽርክ አለው? መጥፎ ንግግር አለው? ሰውን ያጠማል? ወይንስ ደግሞ ስለ ፋጢማቱ ዘህራ እያነሳ ጥሩ ነገር ይናገራል? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ግጥሙን ተራ በተራ በደንብ እናየዋለን። ሙዓዝ ሐቢብ ነሽዳውን ሲጀምር ምንድነው የሚለው? በደእቱ ቢስሚል ዐዚሚ ወቢሐምዲሂል ከሪሚ ሱመ ሰላቱ ወሰላም አለ ነቢይል ኢማሚ። በደእቱ ቢስሚል ዐዚሚ ከፍ ባለው ስሙ እጀምራለሁ። በማን ከፍ ያለው ስም ማን ነው? የአላህ ሱብሓነሁ ወተዓላ ነው። ወቢሐምዲሂል ከሪሚ ለቸሩ ጌታ ምስጋና የተገባ ይሁን። ሱመ ሰላቱ ወሰላም ደግሞ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ የአላህ ሰላምና እዝነት ይውረድባቸው። አለ ነቢይል ኢማሚ የነቢያቶች ሁሉ ኢማምና አይነታ በሆኑት ላይ እያለ ይጀምራል። አሁን ቀጥታ ወደ ግጥሙ ነው። ዛዛታ አላበዛባችሁም። መጨረሻ ላይ ማብራሪያውን ብቻ አስቀምጥላችኋለሁ። በደእቱ ቢስሚል ዐዚሚ ወቢሐምዲሂል ከሪሚ ሱመ ሰላቱ ወሰላም አለ ነቢይል ኢማሚ። ታሪኳን ላውሳው ጥቂቱን የሰይዳህ ፋጢመቱን ያችን ተወዳጅ እንስቷ የተመረቀች ባባቷ ዘህረቱል ሐቢብ ሙስጠፋ ፋጢመት ክብርት ሙሽሪፋ የእንስቶች ሁሉ አይነታዋን ኑማ ዘህራይቱን እናውሳት። ልብ ያክም ፍቅርን ይዘራል ፋጢማ ያንቺን ስም ማንሳት። በማማር በተቋም ውላት ምሳይ ከየቱን ይምጣላት። ነቢዩ ራሕማን ሚሉላት የኔ አካል የኔ ክፋይ ናት። መገን ስጦታ ልግሳት የእሷን ዘር አይነካምሳት። አካሄድ አረማመዷ ቁርጥ አባቷን ይመስላል። ጠረኗም ይሁን ቀለሟ ጥሁር ነው ከማን ይደርሳል። ድሮስ የማን ልጅ ሆና ነው እንዲህ ያለ ማዕረግ መልበሷ። ብታወድሳት ላንተው ነው አይቀንስ ክብርም መጎሷ። እንፍፍ ናት ጥሁሪቷ ከፍጥረት ነጥራ መግሏቷ። ጠባይ ምግባሯ ሐለቷ ተቀርቶ እኮ ነው ካባቷ። ሚን ረቢል ቀዩሚል ሐዩ ባዘል ተደርጋለች ልዩ ፋጢመት ስትመጣ ካዩ ጉድበር ሲቆሙ ነብዩ። ከኑር ተጠልፎ ድርማጓ ለሰማይ ከብዷል ማዕረጓ። ሸሪፍ ሊሆን ዘር ሐረጓ በወህይ የዘለቀው ሰርጓ። የጀነት ወጣት አለቆች የሐሰን የሁሰይን እናት የአህለል በይቱን ሲልሲላ አንድ ያስቀጠለች እሷ ናት። የኑሩን ጉዳይ ኑር ውሸት የፈካሽ የዳኢም መብራት። ሲጨልም ቀንዲል አልሻም ይበቃል ስምሽን መጥራት። ሰማሁ የቅያም ቀን ቦታዋን በክብሯ አምራበት ብቻዋን። እንኳን ሲቲና ዘህረዋን ማንም እንዳያይ ጥላዋን። አዋጅ ያውጃል መላእክቱ ይባላል ያኔ በለቱ። ያቀርቅር ሁሉም አንገቱን ልታልፍ ነው ፋጢመቱ። ቋንቋ አቅመቢስ ነው አይችልም ገድልሽ ተገልጦ አያልቅም። እንኳን ሸርህና ማብራሪያ መትንሽም አይዘለቅም። ሙነሺድ ሙዓዝ ሐቢብ እንደዚህ እያለ ነሽዳውን በ5 ደቂቃ ቀልብጭ አድርጎ አቅርበውልናል። ከዚህ በፊት አረበኛው ነሽዳ ላይ የተለያዩ ሰዎች ሽርክ አለው እንዲህ ነው ፋጢማን ያላቅሟ በጣም ሰቀላት የሺዓዎች አስተሳሰብ ነው ምናምን እያሉ ብዙ ሰዎች አስተያየትና ሐሳባቸውን ሲሰጡ ነበር። ሙዓዝ ሐቢብ ግን የነሽዳውን ሐሳብና ዜማውን ከአረበኛው ወስዶ እሱ ደግሞ በአማርኛ እንዲህ አሳምሮ አቅርቦታል። አሁን እዚህ ነሽዳ ላይ
እናንተ እንደምትሉት እውነት ሽርክ አለ ወይንም ደግሞ ያልተገባ ንግግር አለ? ፋጢማን ከአቅሟ በላይ ተሰቅላለች። እንደውም እንደኔ እዚህ ነሽዳ ላይ ፋጢማትን የሚገባትን ያክል ገጣሚው ኡስታዝ ሰይድ አህመድ አልገለጿትም ነው የምለው። ምክንያቱም ፋጢመቱ ዛህራን ረዲየላሁ አንሃ ከዚህ በላይ ከፍ አድርገው በደንብ መግለጽ ይችሉ ነበር፣ በደንብ አድርገው መጻፍ ይችሉ ነበረ። ግን ደግሞ መጨረሻ ላይ ምን አሉ? ቋንቋ አቅመ ቢስ ነው፣ አይችልም፣ ገድልሽ ተገልጦ አያልቅም፣ እንኳን ሸርህና ማብራሪያ መትንሽም አይዘለቅም። እንደዚህ ብለው ባይዘጉት ኖሮ፣ እንደዚህ ብለው ነሽዳውን ወይንም ደግሞ ኡስታዝ ሰይድ አህመድ ግጥማቸውን ባይጨርሱ ኖሮ ምን ሆነው ነው ስለ ፋጢማ አያውቁም እንዴ? ለምን ሐዲስና የተለያዩ መዛግብቶችን አያገላብጡም ብለን እንጠይቅ ነበር። ግን እንደዚህ ብለው ዘጉት። ስለዚህ ፋጢማ እንደውም በዚህ ነሽዳ ላይ የሚገባትን ያክል አልተገለጸችም ባይነኝ። እንኳን ሽርክና መጥፎ ንግግር ሊጨመርበት ቀርቶ የሚገባትን ራሱ አልተገለጸላትም። አስባችሁታል? እናንተ ብትሆኑ በተለይ ሴቶች ዝም ብላችሁ አእምሯችሁ ላይ ሳሉት እናንተ ፋጢመቱ ዛህራን ብትሆኑ ከሆነ ቦታ ላይ የመጣችሁ ረሱል ሰለላሁ ዐለይሂ ወሰለም ተቀምጠው ሳለ ልክ አንቺን ሲያዩ ከዚያ በኋላ ለአንቺ ክብር ሲሉ ከተቀመጡበት ቦታ ተነስተው ሲቀበሉሽ እንኳን ረሱል ሰለላሁ ዐለይሂ ወሰለም አይደለም የሆነ ሰፈር ላይ የተከበረ ሰው ወይንም ደግሞ አባታችን ለኛ የሚሰጠ ሬስፔክት ክብር ገና ከውጭ ስንመጣ ተቁሙ የሚቀበለን ከሆነ ልጅ ብሎ እቅፍ የሚያደርገን ከሆነ ምን አይነት ስሜት ሊሰማን እንደሚችል አስባችሁታል? የዓለሙ አይነታ የዚህ ሁሉ ዓለም ኢማም የነቢያቶች ሁሉ ቁንጮ የሆኑት ረሱል ሰለላሁ ዐለይሂ ወሰለም የፋጢማ አባት በመልክም በባህሪም በሁሉ ነገርም እሳቸውን የምትመስለው ልጃቸው ፋጢማ ስትመጣ ለሷ ክብር ሲሉ ሲቆሙና ሲቀበሏት ፋጢመቱ ዛህራ ይሄ ድል የእናንተ ቢሆን ምን ይሰማችሁ ነበር? ምን አይነት ደስታ ውስጣችሁ ይገላበጥ ነበር? ምን ያክል ራሃት ሆኖ ነበር? ፋጢማ ማለት ያቺ ናት። በቃ እናንተ ልትሆኗት የምትመኟት እሷን መሆን የምትፈልጓት ሴት ናት ፋጢማ ማለት። ፋጢማን እንደውም ኡስታዝ ሰይድ አህመድ በቃ እንደውም አልገለጻትም ባይነኝ። እንደኔ ከዚህ በላይ ይገባታል። የጀነት ሴቶች አለቃ፣ የጀነት ሴቶች ብቻ አለቃ አይደለችም እሷ የጀነት ወጣቶች አለቃም እናት ጭምር ነች። ሐሰንና ሁሴን ረዲየላሁ ዐንሁም የነሱ እናት ነች፣ የጀነት ወጣቶች አለቃ። እናንተ ሴት ልጅ ሆናችሁ ልጅ ወልዳችሁ ልጃችሁ የሆነ አይደለም በፕሬዚዳንት ደረጃ አይደለም በጠቅላይ ሚኒስተር ደረጃ የሆነ ከተማ ከንቲባ ቢሆን ምን አይነት ደስታ ነው የሚሰማችሁ? ኧረ ልጄ ጥሩ ደረጃ ደረሰልኝ፣ በቃ ቁም ነገረኛ ሆነልኝ፣ አሁን ሊያሳልፍልኝ ነው፣ አሁን ጥሩ ደረጃ ሊያደርሰኝ ነው ብላችሁ ነው እኮ የምትመኙት አይደለ? ሐሰንና ሁሴን ደግሞ የጀነት ወጣቶች አለቃ ናቸው። የነዛ እናት ደግሞ ማናት? ፋጢመቱ ዛህራ ናት። ያቺ ፋጢመቱ ዛህራ ደግሞ አባቷ ማናቸው? የዓለማችን ሁሉ አይነታ የነቢያቶች ሁሉ ቁንጮ የሆኑት ረሱል ሰለላሁ ዐለይሂ ወሰለም ናቸው። እና ያንሳትም ባይ ናቸው እናንተ። ያንሳታል አይደል? ያንሳታል። አዎ እኔ እንደዛ ነው የማስበው። እኔ ያንሳታል ባይ ነኝ። እናንተ ደግሞ የተሰማችሁን በኮሜንት ሳጥኑ ላይ ጻፉልኝ እስኪ። እንወያይበት፣ በደንብ እንወያይበት። ቪዲዮ ከተመቻችሁ ለሌሎች ሼር አድርጉት። ነሽዳውን ደግሞ ዩቲዩብ ላይ የገባችሁ አዳምጡት። ከዚያ በኋላ ደግሞ ወደዚህ እየመጣችሁ ስለተሰማችሁ ነገር ጻፉልኝ። በጥቂቱ አሰማችኋለሁኝ። እስከ ቪዲዮ መጨረሻ አብራችሁ ስለቆያችሁ የአላህ ሰላም እዝነትና ረድኤት በእናንተ ላይ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በደእቱ ቢስሚል ዐዚም አላህ 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 ወቢሐምዲሂል ከሪም አላህ 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 ثم الصلاة والسلام الله 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 على النبي الإمام الله 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 تارك ولو صوتك الله 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 يا سيدة فاطمة